See the lady I've been calling. ይህችን ልጅ ነው ያልኳችሁ በዝሙት ነው የምትተዳደረው አሁን ከቤተ ክርስቲያን እንደወጣች ተመልሳ ወደ ሆቴል ነው የምትሄደው ለዚህ ነው እኛ የእግዚአብሔር ሰዎች በመንፈስ መሆን ያለብን ምክንያቱም መባና ስጦታ የሚሰጧችሁ ሰዎች ገንዘቡን ከየት እንዳመጡት አታውቁም አስቡት ተመልሳ ሄዳ በዝሙት ገንዘብ ሰርታ ተመልሳ መታ ከሷ መባ ስትሰበስቡ That money prospered the ministers of God. እና ይሄ ገንዘብ አገልጋዩን ሊባርከው ይችላል ቤተ ክርስቲያንንስ ሊባርካት ይችላል ከዚህ የተነሳ ነው እኛ የእግዚአብሔር አገልጋዮች ልንጠነቀቅ የሚገባል When you move with me, I don't say, what can you give me? I don't need anything. እንደ አንድ አገልጋይ ካንተ ምንም አልፈልግም የዓለም ቁጥር 1 ሀብታም ብትሆን እንኳን እኔ ካንተ ምንም አልፈልግም ወንድሜ እኔ ካንተ የምፈልገው አንተ ለእግዚአብሔር ታማኝ ሆነ እንድትኖር ነው ያ ነው ለእኔ ደስታን የሚሰጠኝ ነገር So now, I will not prophesy for you because ስለዚህ አሁን ካንተ ገንዘብ ስለምፈልግ አልተነብይልህም ወይንም ለፈውስ አልጸልይልህም በዚህም ምክንያት ነው መባ እና የፍቅር ስጦታ በሚሰበሰብበት ጊዜ ለሚሰበስቡት ሰዎች ትቼ ወጥቼ የሚሄደው ምክንያቱም መባን መሰብሰብ የሚያመጣውን ጣጣ ስለማውቅ ነው the repercussion is everything that from you ይውላችሁ የሚያመጣውንም ጣጣ ላሳያችሁ ከእናንተ ገንዘብ ስንሰበስብ እናንተ ያንን ገንዘብ ከትክክለኛ ቦታ ካላመጣችሁት የዛ እርግማን ተካፋይ እሆናለሁ let me tell you ደግሜ ልንገራችሁ ከሰዎች ገንዘብን መሰብሰብ የሚያመጣውን አደጋ በሚገባ አውቃለሁ ከዚህም የተነሳ ነው ሁሉ ጊዜ የምጠነቀቀው የሚያመጣውን አደጋ ልንገራችሁ እንደ አንድ አገልጋይ ማንኛውንም ከናንተ የምንቀበለው ነገር ከጥሩ ምንጭ ካልመጣ ከእናንተ በላይ እኔ ቅጣት ይጠብቀኛል ከዚህም የተነሳ ነው በጣም የምጠነቀቀው I pray we ministers of God will ለእኛ ለአገልጋዮች ከአባላት ገንዘብ መቀበል ምን ማለት እንደሆነ እግዚአብሔር ማስተዋልን እንዲሰጠን ጸሎቴ ነው if we pastors እኛ ፓስተሮች አገልጋዮች ከቤተ ክርስቲያን አባላት ገንዘብን ስጦታን እና እርዳታን መቀበል ምን ማለት እንደሆነ